Hey guys, እንዴት ናችሁ? ለማታውቁኝ ስሜ ጽው ይባላል። በሌላ vlog ተመልሼ መጥቻለሁ። አንድ ላይ ሩሜን ክሊን እናደርጋለን። ሩሜን ክሊን ላደርግ ነው። So why not join አድርጉኝ. If you guys have like clean የምታደርጉት ነገር ካላችሁ, it can be your room, it can be the whole house clean የምታደርጉት or anything ብቻ የምትሰሩት ነገር ካላችሁ የኔን vlog እያያችሁ ዘና እያላችሁ አብራችሁኝና አብረን እናጸዳለን። አይመስልም maybe like ሩሜን ምናምን ስታዩ you guys can tell like ጽዳት ምናምን እንደሆነ የጽዳት ቪዲዮ እንደሆነ ግን if you guys ask me why ጸጉርሽን ተሰርተሽ ፊትሽን ተስተካክለሽ ነው የምታጸጂው ምናምን ትላንትና ደግሞ ጸጉሬ ቆሽሾ ነበርና በዛ ምክንያት ታጠብኩት ነው ብቻ like I want to look good and like clean ከዛ በኋላ just ሩማችሁ ከጸዳ በኋላ እናንተም ተስተካክላችኋል ምናምን you know it's the best feeling like በጣም ደስ ይላል ከዛ በኋላ all I have to do is like take shower and that's it I'm done ወደ ስራዬ ቀጥታ መግባት ይችላል በዚህ አጋጣሚ DJI እንዴት እንደሚሰራ የምታውቁ ሰዎች I need help okay because በጣም ሰኒ ሲሆን ምናምን ማለት ነው በጣም መቅረጽ ፈልጋለሁ ውጪም አሁን vlog ምናምን መስራት ፈልጋለሁ ግን for some reason brightness-ን እየቻልኩት አይደለም like እንዴት adjust ማድረግ እንዳለብኝ አላቅም ቪዲዮ እየቀረስኩኝ ማለት ነውና ወይ too bright ነው የሚሆነው ወይ ደግሞ like I have to be somewhere like brightness ብዙ የሌለበት ቦታ even now like I don't know እንዴት እየታያችሁ እንደሆነ ቪዲዮዬ hopefully like like ነጭ ስለሆነ too bright አልሆነባችሁም ብዬ አስባለሁ So guys, እንዲመቸኝ ብዬ ልብሴን ቀይሬያለሁ እና yeah እንጀምር ከእናንተ ጋር ባለው ኖሮ to be honest ቅድም ያደረኩትን ነበር የማደርገው ግን ከእናንተ ጋር ስቀርጽ ነው I have to wear bra ምናምን so because of that ልብሴንም አንድ ላይ ቀይሬያለሁ እና ስለሆነና መጀመሪያ እንዳልኳችሁ ካልጋዬን ነው የምጀምረው so አልጋዬን አነጥፍና ከዛ በኋላ ፎልድ ማድረግ ጀምራለሁ ማለት ነው አብራችሁን ሁኑ አልጋዬን አንጥፌ ጨርሻለሁ አሁን ወደ ልብስ ማጠፍ ገባለሁ So guys, so far ይሄንን ይመስላል እና አልጨረስኩም ገና አጣጥፌ አልጨረስኩም ይሄ ብቻ አይደለም ያርም የታጠፈ አለ የቀረው ይሄ like አልጋ ልብስ ነው የሚባለው ያ አልጋ ልብስ ብቻ ነው የቀረው So guys, JC Penney ሄጄ ነበረ እና አንዳንድ እቃዎችን ምናምን አነሳው አሁን like try on ለመስራት I'm so tired but I'll show you guys ምን እንደገዛው እና ፕራይሱን ምናምን አሳያችኋለሁ yeah like next vlog ላይ ደግሞ መናገር አይቀርም ከየት እንደገዛሁት or like style ሳረገው ብቻ ታዩታላችሁ but for now I'm just gonna show you guys like የገዛሁትን ነገር እና yeah I like it ግን ብር አስወጥቶኛል like ምንም ነገር ብር አስወጣል so I can understand and I needed it like on Houston Texas but I'm like ቅዝቃዜ ውስጥ ሊገባ እያለ ነው so I need እንደዚህ አይነት ልብሶች so guys አሳያችኋለሁ ብዬ በጣም ደክሞኝ ነበርና ትራይውን ሳላረግላችሁ ተኛው በጣም ይቅርታ ይሄ the next day like ካጸዳሁት ምናምን በኋላ ነው ይሄንን ይመስላል ከትላንትናው በቃ በጣም ነው የሚሻለው በጣም ማለት ነው
ግን ላይክ በጣም ዲፕ ክሊኒንግ አይደለም ያደረኩት የነበረው ላይክ ክሎዜት ስቲል ትንሽ ይቀረዋል ሶ ሜቢ እሱን በኔክስት ቭሎግ ደግሞ ማሳያችሁ ይሆናል ብቻ ይሄንን ቪዲዮ ኢንጆይ ካረጋችሁትና ከወደዳችሁት ላይክ አድርጉ እና ደግሞ ኤኒ አስተያየታችሁን ምንም አይነት ኮሜንትም እንቀበላለን ከዚህ በፊት እንዳልኩት ብቻ ለዛሬ ይዤላችሁ የመጣው ቪዲዮ ይሄንን ይመስል ነበር ከወደዳችሁት ላይክ አድርጉት ወዳችኋለሁ ባይ